ኖቤልዬ ነው ቆንጆ ኖቤልዬ ሶስተኛው እኮ ነው አንሹ እንጂ ተው ባክራስ ሰለችቶ እኔና ሰለቸኛ አይሽልኝ እንጂ ነው ወይ አላነሳም አንሹ ኖቤልዬ ኖቤል ይኔ ቆንጆ ደህና ነሽ ካሌብ ነኝ ድምጽሽን አሰሚኝ እንጂ ኖቤል ስሚኝ እኔ ቆንጆ ልሰናበትሽ ነው የደወልኩት ኖቤል ስሚ እኔ አንድም ለመሞት የወሰንኩት ብሩ ስለጠፋ ሳይሆን ካንቺ በመለየቴ ነው የኔ ቆንጆ ላንቺ መልካም መንገድ ለኔ መልካም ሞት ስሚ ኖቤል ልሞት ነው እያልኩሽ እኮ ነው ድምጽሽን እንኳን አታሰሚኝም ኖቤል በሰማይ ቤት ያገናኘን እሺ ኦኬ በሰማይ ቤት ያገናኘን ካምቦሎጆ መሰለው ሜርድ ኖቤል ኖቤል ቀብዴን በልቶማ አልመጣም አይልም የተጠበቀ ምን ነው ድማሙ ሃሎ ማልበል ዳጅት ነው ነኝ ጋሼ ደህና ነዎት ደህና ብሆን ባልሆን ምን አባሽ አገባሽ እንዴ ጋሼ ዳጅት ነው ነኝ እኮ አውቄሻለሁ አንቺ ወሮቦላ ሌባ ሞላጫ ባለሽበት ቦታ እጅ ወደ ላይ አረ ይተው ጋሼ ሐዘን ላይ ሆኜ እናቴ ሞታብኝ እኮ ነው እና ያንቺ እናት ለዘላለም ሊኖሩ ነበር አረ ጋሼ ግፍ ነው አሁን የደወልኩት እንኳን እኮ ሰራውልህ ብርህን ይዤ ጠፋው ሁለተኛ አይደል አረ አይደለም ብሩን አገኙት ወይ ለማለት የቱም ብር አንድ አልጋ ሙሉ ብር ነው ቁጥሩን ወይ ታውቂው ጓዳ ዱቄት ዕቃ ውስጥ ከተቼ አኑሬዋለሁ ልሎት ነው ጋሼ ፍቅር ጊዜ የለኝም ለስራ ነው ያለኝ ፍቅር በስራ አይለወጥም አልኩሽ ሄጂ ጉራሽን እጂ ብትፈልጊ ገንዘቤ ወደሽ እምቢ ካልሽ ደግሞ በግድሽ አፍንጫሽን ይዤ እንደዚህ አንቄ አንዴ አናትሽ በካራቴ ነፍቼሽ እቀበልሻለሁ ነገርኩሽ እንደዚህ አንዴ በዚህ ይኸው አናትሽን ነው የምፈነካክትልሽ ስቱፒድ ለምንድን ነው የቤትን ስልክ ማታነሳው ድማሙዬ የመስራች ብር እኮ ተገኘ አይ ለቧልትማ ጊዜ የለኝም ብሩን ይዤ ነው ማወራው ድማምዬ ሰራተኛ ደብቃው ነበር አገኘሁት እኔ ማለት ፈሪና ቦቅቧቃ ሰው ነኝ ምናልባት ሐሳቤን ቀይር ያለው ተወኝ አትግደለኝ ብለህ እንኳን እንዳትሰማኝ አምስተኛ ፎቅ 042 ነው ያልከኝ አይደል ኖቤል ትሙት ስል ተገኘ ይዤው ነው ማወራ አይዞ ስቃይ የለው በመርዝ የተነከረ ጩቤ ይዤልህ መጣው ተገኘ አትምጣ እኮ ነው ምድር ሂሳብ ተከፍለ ማከፈለ እኔ ከፈል ታገኛለህ አይ እንደው ደስ ስላሉኝ በቃ እኔ ስፖንሰር አደረኩኝ ጋሽዬ አገር ውስጥ ስለሆነ ደግሞ አይቆጥርም ሌላም ጊዜ ደግሞ ከፈለጉ በፈለጉበት ሰዓት
አዎ ቢፈልጉ ሌሊት ቢፈልጉ ጠዋት ቢፈልጉ እኩለ ሌሊት አዎ ጠቅላላ መተው ቤቱ አይደለም ምን አለበት ጠቅላላ ይሄንንስ ቢወስዱት ጠቅላላ ይሄንንስ ቢወስዱት ታሺ ያጨሳሉ ሮዝማን ኒያላ ማርቦሮ ሰንደል እጣን ያጨሳሉ ማነህ ወንድም ሰው ግቢ ነው ሰላማዊ ሰዎች መኖሪያ ነው ወንድም ይኸው ዝም ብሎ ዘሎ ይገባል እንዴ ስማ ተነጣጠረ ለደረት ይኸው ተበላሽህ ለደረት ለግንባር ይኸው ተበላሽህ እንዴ አዳምጥ እንጂ የምን ትቢት ነው እንዴ ስማ ይኸው ጃር ተበላዱ ባስመሰልኩ ና እንዴ ዝም ብሎ ዘሎ ይገባል እንዴ ሰው ግቢ እኛ እኮ እዚህ የምንጠብቀው ወፍ አይደለም ምን ፈለክ ዝም ብሎ አውቶቡስ ነው ይሄ ዋና ነው ዘሎ የሚገባው እንዴ ስርዓት እኮ ያለው ግቢ ነው እና የኔ ጌታ ወዴት ነው ካሌብ ጋር ካሌብኛ ዘመዱ ኖት እርግጠኛ ነኝ ዘመዱ ኖት ለምን ግን አትመክሩትም ለምን ዘመዶቹ ኮናችሁ ለምን አትመክሩትም ለዛ ነው የመጣሁት ነው እሺ ሁሉት ከፈለጉ በዚህ በጣም መፍጠን ከፈለጉ ሊፍት አለ እጅግ በጣም መፍጠን ከፈለጉ እኔ አለሁ ኧረ እኔ ምን አገባኝ ምከሩት ነው ያልኩት እኔ ምን አገባኝ ካሌብም ምከሩት ዘመዶቹ ኮናችሁ ምከሩት ይኸውልሽ ምን ሆኜ መሰለሽ በቃ ወደፊት ነው የምነግርሽ በጣም ሰፊ ታሪክ አለ ጎረቤትሽ ነኝ ካሌብ ነኝ ላርዬ ይኸውልሽ ሻንጣ ይኖርሻል ሻንጣ እንዴ አንተ በህይወት አለ ማለት እኮ የእንጨት መሰንጠቂያ እና መኪና ይቀረ ማለት ነው መሞት አለበት ለምን ሞታለሁ አልሞትም ቀብድ የሰጠውን 10,000 ብር ወሰደው ማለት ስማ እናቱ ሆድ ውስጥ ብትገባ እንኳን አታመልጠኝም ኦክስፎርድ ዩኒቨርሲቲ ውስጥ የታወቀ ኢኮኖሚስት ነው ይሄንን ደግሞ ለዶክተር አሊያና ስጪልኝ ኢስት አፍሪካ ላይ ሪሰርች የምትሰራ ወጣት አንትሮፖሎጂስት ናት አይ ሚስ ዩ ብሎሻል በይልኝ እንዴ አባባ አይ ሚስ ዩ ገና የ28 ዓመት ወጣት ልጅ እኮ ናት ነው አንቺ እሺ አይ ሚስ ዩ ላታሉ አይ ሚስ ዩ ዶክተር አሊያና እና የምትልሽን ደውይልኝ ደውዬ እነግርሃለሁ ሌላው እዛ እንደደረስሽ የአካዳሚውን ቫይስ ፕሬዚደንት ታገኘዋለሽ ብላክ ሰን ኢን ዘ ሚድል ኦፍ ዘ ናይት ነው የኛ ኮድ ነው በሚገባ ይረዳሻል ኦኬ ምን ማለት ነው በረዶ ብቻውን አዘው ነበር አዎ አዝጄ ነበር እሺ አስቀምጠው እዛ ጋር
ሌላ የሚበላው የሚጠጣ ነገር ምን ማለት ነው? ምን ማለት ነው?